ከቅርብ ጊዜ ወዲህ ኢትዮጵያ የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎ እንዲሁም በሰሜኑ ጦርነት ወቅት ከፕሪቶሪያ ስምምነት ጋር ተያይዞ ከኤርትራ ጋር የተፈጠረውን ቅራኔ በተመለከተ ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂን አቀራርበው ለማሸማገል እንቅስቃሴ መጀመራቸውን ሰምተናል። የዛሬውን መረጃ የኢትዮ ኤርትራ ሽምግልናን እንመለከታለን። ወደ ዝርዝር ጉዳዮቹ አልፋለሁ። ከዜናዎቹ ጋር አብራችሁን ቆዩ። ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ኢሳያስ አፈወርቂን ለማሳመን እንቅስቃሴ ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለቀይ ባህር ብላ ኤርትራን የመውረር ፍላጎት እንደሌላት መናገራቸው ይታወሳል። በተያያዘ ዜና ኢሳያስ አፈወርቂ በቅርቡ በአንድ መድረክ ላይ እንደተናገሩት በኢትዮጵያና በኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና እያሰራጩ ቢሆንም ከኢትዮጵያ ጋር ወደ ግጭት የመግባት ፍላጎት የለንም ብለዋል። የኢትዮጵያ ሕዝብ ሰላም ይፈልጋል ብለዋል። ትላንትና በታይላንድና በማይናማር ድንበር አካባቢ በደረሰው ከፍተኛ የመሬት መንቀጥቀጥ አደጋ በታይላንድና በማይናማር የሚገኙ ኢትዮጵያውያን ከፍተኛ ስጋት ውስጥ ገብተናል። አደጋው ከፍተኛ ጉዳት ማድረሱን ተከትሎ ስጋት ውስጥ ነን ብለዋል። ታይላንድ ድንበር ዲኬቢኤ በተባለ በታጣቂዎች ካምፕ ውስጥ ከ265 በላይ ኢትዮጵያውያን እንገኛለን። እዚህ ከ2 ወር በላይ በአስቸጋሪ ሁኔታ ውስጥ ቆይተናል። ነገሩን የታይላንድ መንግስትና የኢትዮጵያ የውጭ ጉዳይ ሚኒስትር ችላ ብለውታል እና እባካችሁ ኢትዮጵያውያን እርዱን፣ አሁን ለህይወታችን በጣም አስጊ ሁኔታ ውስጥ እንገኛለን። በየቀኑ በታጣቂዎች ድብደባና እንግልት እየደረሰብን ነው፣ ድረሱልን ብለዋል። ቦቴዎች ላይ ያለው የነዳጅ ቅሸባ እስካሁን አልተቀረፈም። ምክንያቱም ራሱን ችሎ ሲስተም ስለሚፈልግ። የነዳጅና ኢነርጂ ባለስልጣን በነዳጅ ጫኝ ቦቴዎች በኩል የሚፈጸመው የነዳጅ ቅሸባ አሁንም አለመቀረፉን በተለይ በአፋር ክልል ሰመራና ደቼቶ የቦቴ ቃጠሎ እንዳለ የነዳጅና ኢነርጂ ባለስልጣን ገለጹ። ሰመራና ደቼቶ ከፍተኛ ሙቀት አለ ያለው ባለስልጣኑ በሳምንት አንድ ቦቴ እዛ አካባቢ ቃጠሎ ይከሰታል። የሴፍቲ ጉለቶች ስላለባቸው ነው መኪኖቹም ብለዋል። ይህን ያሉ የባለስልጣኑ ዋና ዳይሬክተር ወይዘሮ ሳህረላ አብዱላሂ ምክንያቱንም ሲያስረዱ ሞቃት አካባቢ ነው፣ መቀሸፍ ስለሚፈልጉ የካሊብሬሽን ችግር ስላለ ቆሞ በጄሪካን ለመቅዳት በሚያደርጉት ጥረት እየተፈጠረ ያለ ችግር ነው ብለዋል። ቅሸባውን በሁለት መልኩ ማየት ያስፈልጋል። አንደኛው ቦቴዎች ላይ ያለው የነዳጅ ቅሸባ እስካሁን አልተቀረፈም፣ ምክንያቱም ራሱን ችሎ ሲስተም ስለሚያስፈልግ ብለዋል። ለምሳሌ 47000 የሚይዝ ከሆነ 46000 ወይም 45000 ሊትር ይይዛል ተብሎ ሪፖርት ይደረጋል። ስለዚህ ይቺ 2000 በመንገድ ላይ እየቀሸቧት የምትመጣዋ ነች። የማደያ ማህበራት ከፍተኛ የሆነ ቅሸባው ከቀን ወደ ቀን እየጨመረ መጥቷል በሚል ከፍተኛ ጩኸት እያነሱ ይገኛሉ። ትክክለኛ ኮንሰርን ነው። አንዱ እዚያ ላይ የሚደረገው የቅሸባ ችግር ነው ያጋጠመን ብለዋል። ሁለተኛው የነዳጅ ቅሸባ ዲስፔንሰር ላይ ሲመጣ ነው። የመቆጣጠር የሰርቲፊኬሽን ፕሮሰሱ ላይ የለንበትም። የንግድና ቀጠና የሚሰራው ቢሆንም ግን በእኛ ክትትል ጊዜ የምናያቸው አሉ። ከኢንዱስትሪውም ጋር ስንነጋገር በከፍተኛ ሁኔታ የሚያሳዩቸው ችግሮች አሉ ብለዋል። ችግሩ በዘላቂነት ለመፍታት ብለን አንዱ ያደረግነው ስማርት ፊውል ስቴሽን የምንለው ነው። 360 ዲግሪ ችግሮቹን በሙሉ ከመሰረቱ መፍታት የሚያስችል ነው። ቦቴው ምን ያክል ሊትር ነዳጅ ይዞ እንደተንቀሳቀሰ ነው፣ ምን ያክል ሊትር መያዝ ይችላል የሚለውን ለማወቅ ቦቴው በእንቅስቃሴው ጊዜ ከተከፈተ ወይም እንደተከፈተ ለኛ የሚያሳየን ሲስተም እንዲኖረን ለማድረግ ሲስተም በሁለት ቦቴዎች ተሞክሮ ውጤታማ ሆኗል። በማዲያ ሞክረው ውጤታማ ሆኗል። አሁን ይህንን ስራ ነው አክሽን ፕላን አውጥተን ቀርመን ዋና ከተሞች ላይ ለመተግበር ዝግጅት ላይ ያለ ነው ብለዋል። ወይዘሮ ሳህረላ አክለውም የቅሸባው በተለይ አፋር ቀደም ብሎ ቤንዚል ከየት ይጠቀሙ ነበር የሚለውን እንደ ባለስልጣን የተወሰኑ አሰስ ለማድረግ ሞክረናል ብለዋል። እነዚህ ተሽከርካሪዎች ሲመጡ ቤንዚል በጄሪካን ይቀዱላቸዋል። ስለዚህ ያንን ነው የሚጠቀሙት ማለት ነው። እርሱ መነሻ አድርገው በተለያየ መልኩ
ያንን ሲያደርጉ ነበር። አሁንም ጩኸቱ አልቀነሰም። የቅሸባ መጠኑ እየጨመረ በመምጣቱ እንደ ንግድና ቀጠና ትስስር ያኔ እንደምንም ተሞክሮ የነበረው ኢንዱስትሪው ነው እየተጭበረበርኩ ነው የሚለው። ከኢንዱስትሪው የተውጣጣ ሰው በቦታው ካሊብሬሽን ሲሰራ እንዲያይ፣ ሪፖርት እንዲይዝ፣ ወርክ ፍሎውን ማሻሻል የሚያስፈልጋቸውን የአጭርና ረጅም ጊዜ ተብሎ ነው ሲሰራ የነበረው። ነገር ግን እርሱ የተወሰነ ከሄደ በኋላ ብዙም ውጤት አላመጣም። ምክንያቱም የተሰራበት ያለው የቆየ ሲስተም ነው። ያንን በማስተካከል ፍሎሜትርና ዲፕስቲክ ባሉ ዓለም አቀፍ በደረሰባቸው ነገሮች አይደለም የካሊብሬሽኑ ሲስተም የሚሰራው። አንዱም ችግር እርሱ ነው ብለዋል። ግን በዘላቂነት ለመፍታት ያለው ካሊብሬሽኑ ችግር ቢኖርበትም በቦቴዎች ለመጠቀም የሞከርናቸው ላይ በመንገድ እየሄደ ለመክፈት ቢሞከር ከጅቡቲ ከወጣ በኋላ በየመንገዱ መክፈት አይቻልም። አንዱ ጥሩ ነገር እሱ ነው። ሌላው ቦቴው ምን ያክል ሊትር ነው ጭኖ እየተጓዘ ያለው የሚለውንም ቦቴው ላይ የሚገጠም ሲስተም አውቶማቲካሊ ለሴንትራል ኦፊስ ሪፖርት ያደርጋል ማለት ነው። ጅቡቲ አንድ የተጭኖ ሲወጣ ኢትዮጵያ ሲደርስ ወዲያውኑ ለማይ ጂፒኤሶችን እንዲጠቀሙ ተደርጓል። የጂፒኤስ ፕሮፋይሎችን አንድ ላይ እንዲነበቡ አድርገናል። አሁን ያለው ሲስተም አንዱ ኢንተግሬት አድርገን ወደ ዳሽቦርድ ማምጣት የምንችልበት ሲስተም ነው። ስለዚህ እንዴት ስኬል ይደረግ፣ ፋይናንሱ እንዴት ከቨር ይደረግ የሚለውን ነው አንደር ዲስከሽን ያለው እንጂ ማደያ ላይ ያለው በጣም ስማርት ፊውል ስቴሽን ፕሮጀክታችን ውጤታማ ሆኗል። የተባበሩት ሲኤምሲ እና መቻሬ ላይ ነው የተገጠመው። የቦቴዎቹ ደግሞ የሲኤምሲ የተባበሩት ያሉ ቦቴዎች ላይ ነው የገጠምናቸው ብለዋል። ይህ ዴሊ ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮመንት እንድታደርጉ በአክብሮት እየጋበዝኩ ቸር ጊዜ ለእናንተ